ሰላም ነው። ቴዲ እንደናለኝ ሰላም ነው አለሁልህ። ያው የኔ ጥያቄ እንዴት ናችሁላችሁ? ማም ላይ ያላችሁት ሁላችሁም ሰላም ናችሁ? የኔ ጥያቄ ያው ለሚኪ ፊት አውራሪ ነው። አጠር ያለ ጥያቄ ነው ያለኝ። ሚኪ ፊት አውራሪ ላይክ ከዚህ በፊት የነበረበትን ህይወት ራሱ ተናግሯል። ማንም ሳይናገር ራሱ ተናግሯል። ላይክ ያው በኪና ተራ አስከባሪ እንደነበር ምናምን ነገር ተናግሯል። ላይክ ዊዝን 5 years not more than 5 years like 4 years ባልሞላ ሰዓት ውስጥ ባልሞላ ጊዜ ውስጥ 3 መኪና አለኝ 2 ቤት አለኝ ሲል እንዴት አይነት ጤነኛ ገንዘብ አመጣጥ ላይ ትክክለኛ መልስ እንዲመልስልን እንፈልገው። how did he get that money to buy these things ነው በቃ like ቲክቶክ ጌም ምናምን እንዳይደል እሱን አይደለም ላይ በቃ ትክክለኛው ነገር ይናገር። ከህዝቡ ይታረቅ። ህዝቡ ይሄ ነው ጥያቄው። በቃ ላይ ተሰርቋል፣ ብር ተሰርቋል። ያ ብር ከየት እንደተሰረቀ ግን ይናገር ነው ጥያቄ። ቴዲ በጣም አመሰግናለሁ። ኦኬ፣ ጥያቄዎቻችሁን የምትልኩ ሰዎች እየሰማችሁ ነው። ሚኪ ይሄ ለአንተ የተሰነዘረ ጥያቄ ነው። ምን ትላለህ? እሺ ቴዲ በጣም አመሰግናለሁ። እኔ ያው ንግግር አልችልም። ያው ጥማት ካለ ታርሙኝ ያላችሁ። ይሄ በጣም አሪፍ ጥያቄ ነው እና ከየት አመጣ የሚለው ጥያቄ ያው በጣም ብዙ ሰዎችም እንደሚያውቁት እኔ ጌመር ነኝ። የመጀመሪያው ቲክቶክ ላይ ጌመር ነኝ እና ጌም እጫወታለሁ፣ እስካሁንም እጫወታለሁ፣ ኢንተርቴን አድርጋለሁ። እንዲሁም በተለያዩ ፕሮሞሽኖች በተለያዩ ነገሮች እንቀሳቀሳለሁ። እንዲሁም ብዙ ያፈራኋቸው ወዳጆቼም ሰፖርት እንዳደረጉኝ በተለያዩ ቪዲዮዎች ሰርቻለሁ እዚሁ ላይ ማለት ነው እና ቀጥታ የመጣው ከእርዳታ ጋር በተያያዘ ሳይሆን በእንደዚህ አይነት መንገድ ነው። ይሄ ነው መልሴ ቴዲ። ወል የተጠየቀውን ሰምቷል፣ የመለሰውን ሰምታችኋል። ፍርዱ የእናንተ ነው። የመጀመሪያው ለሚኪ የመጣ ጥያቄ ስለሆነ ነው። ተስፋ ያደርጌ ስለመጣ ወደ ተስፋ ያደርጌና ወደ ዮኒ ማኛ ጥያቄ